እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እህታችሁ ነኝ። ዛሬ በአዲስ ፀጉር ስታይል መጥቻለሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን እንግዲህ ያው አዲስ የሆነ የሚመስል ትሬንድ መጥቷል። እንሰማለን ግን አንፈርድም የሚል አላቅም። ይሄ እንዴት ሊሆን እንደሚችል አላቅም። ምክንያቱም የሰው ልጅ ሲሰማ ፍርዱ ወደ ውጭም ባይሆን ወደ ውስጥም ብቻ የሆነ አገናዝበን የምንፈርደው ነገር ስላለ ማለት ነው። እና አንዳንድ ቲክቶከሮች ይህን ነገር ሲያጫጩት፣ በተለይ በትንሿ እህታችን በዘማሪ የምስራች ሞት ልባችን ተሰብሮ ልባችን አዝኖ ሳለ እንደገና ሌላ ተጨማሪ የልብ ስብራትን የሚፈጥር ገና ስጋዋ ፈርሶ የተሰበረ ልባችን ጠገግ ሳይል ሌላ ነገር መስማት፣ ሌላ ነገር ውቅቢያው፣ ሩጫው እንዴት እንደሚያስጠላ እንዴት እንደሚያደክም እኔ ራሱ ይህንን ልስራ ምንድነው እያልኩኝ በጣም እየተጨነኩኝ የሆነ ሀሳብ ላይ ኮመንት ባሰፈርኩት ላይ በጣም ብዙ ሰዎች በሰጡት ኮመንት ልባቸው ሲጽናና ሳይ ይህን ነገር ባወራው ለብዙ ሰዎች እረፍትና ባላንስ የሆነ ነገር አስቀምጣለሁ ብዬ አንዳንድ ትላንት መንፈሳዊ የነበሩ ዛሬ መንፈሳዊነታቸውን ጥለው ወይ ፖለቲከኛ ወይ አክቲቪስት ውስጥ ያመናመን ያልሆኑ እዛም እዚህም ግብት ቡክት የሚያደርጉ ሰዎች አሉና ቤተሰቦቿንም አንዳንድ ጊዜ እኮ የሰው ልጅ አለመብሰል አላዋቂነቱን ስናይ እኛ ያላዋቂነቱን አይተን ባለማውራት ባለማውጣት ያን ሰው ከቨር እናደርገዋለን፣ ያን ሰው እንደብቀዋለን፣ ያን ሰው ፕሮቴክት እናደርገዋለን። የሆነ እኔ ብዬ ነበረ የኔን ሀሳብ የሚመስል ሀሳብ ነው ያለው ብለን ያንን ሰው ምክንያቱም ሰነፍ ዝም ቢል እንደ ጠቢብ ይቆጠራል ይላል እና አንዳንድ ዝምታዎች እንደ ጠቢብ ያስቆጠሯቸዋል እና ዝም ብለው እንዲቀመጡ እድልን አለመስጠት ተናግረው ስንፍናቸውና የተለያየ ነገራቸው ጉድለታቸው እንዲወጣ ማድረግ የራሱ የክፋት ጥግ ነው ብዬ ነው የማስበው እና የእኛን ሀሳብ ስለደገፈ የዛን ሰው የሚዋረድበትን የሚያንስበትን ነገር ባለመስራት ብንተባበረው መልካም ነው ብዬ አስባለሁ። ሕሊና እንዳለው ሰው አይምሮ እንዳለው ሰው እግዚአብሔርን አውቃለሁ እንደሚል ሰው እንደዚህ ብናደርግ ቤተሰቦቿንም ለሰዳዊ ለትችት አሳልፈን ባንሰጣቸው ፕሮቴክት ቢደረጉ በዛ ልክ የሚወርዱበትን ነገር ሚስጥራቸውን ባለማውጣት ብንተባበር ጥሩ ነበር። ግን ያ አልሆነም። አደባባይ ሚስጥር ሆነና እንግዲህ እኔም ሀሳቤን ልሰጥበት ሆኗል ነገሩ። ይህም የምሰጠው ምንድን ነው ማለት እኔ እስካሁን ባሰብኳት ቁጥር ልቤ ዝን ይላል፣ ጭንቅ ይላል ውስጤ። የሰውነቴን ሁሉ ውርር የሚያደርገኝ ማለት እሷን በማጣት ውስጥ ከፍተኛ የልብ ሀዘን አለኝ እና የሀዘኔ ይቀሰቀሳል። እንደ ጥሩ ወዳጅ አዲስ አበባ እንደመጣች አካባቢ ነው ያገኘኋት። ቤተክርስቲያናችን መታ እንድታገለግል ያደረኳት ቀን በጣም አቅም አጥሯት ነበር። ያኔም ዛሬ የጀመረ ጉዳይ አይደለም እና እህታችን ፌቢ እንደውም የዛን ቀን እኮ አልበላሁም ብላ ነገረችኝ ስትለኝ ለምን አልነገረችንም? እዛው ካፌ ያለ እዛው እኮ ኪችን አለ ይሰራላት ነበረ ብዬ በጣም ነው ያዘንኩት እና ከዛ ጊዜ ጀምሮ ጌታን ለማገልገል ያላት ናፍቆት፣ ጥረት የምታሳዝን አበባ ነበረች፣ የምታሳዝን እንቡጥ ነበረች። እኔ ልቤ በጣም የእውነቴን ነው አዝኗልና ያም ሆኖ ሳለ ደግሞ ሀዘኗ ላይ ሽኝቷ ላይ ተገኘን። ለቤተሰቦቿ ማዘንን ተናገሩ። እሷ ነበረች ለእኛ ነበር የምታስበው፣ እኛ እሷ ነበረች ያለችን ብለው በጣም አዘኑ። ስለዚህ ያንን በሚተካ መልኩ ባይሆንም አትሊስት እሷ የለችም እኛ ደግሞ የሆነ ነገር ልንላቸው ይገባል ተብሎ ህዝቡ ሲጠየቅ ያለ አንዳች ማመንታት ያለ አንዳች ቅሬታ ያለውን ያለ ስስት ያለ አንዳች ጥያቄ ከአንድ ሁሉ በአንድነት 1 2 3 ተብሎ ማስጀመሪያ ደውል እንደተጀመረለት ህዝብ አንድ ላይ ነው ስልኩን አውጥቶ ያለውን የላከው።
እዛው ስለነበርኩኝ እኔም የዚህ ነገር ተሳታፊ ስለነበርኩኝ በሚገባ አይቻለሁ። ማለት ከታመመች ጊዜ ጀምሮ ህዝቡ ያለውን ያለስስት አድርጓል እና ከዛም በኋላ የሚነሱ ነገሮች የእሷ ብቻ ሳይሆን ህዝብንም የሚሰብሩ እንደሆኑ ፋሚሊ ማወቅ ነበረበት። ገንዘብን ሰርታ ያመጣችው አይደለም። ይህ የወደዳት ይህ ገና በሙጥነቷ የማይገባትን የተቀበለችን ልጅ አለውሽ ሊል ከጉድለቱ የሰጠው የመስጠት የብልጥግና መንፈስ የመስጠት የኪስ አይደለም፣ የብር ጉዳይ አይደለም፣ ልብ ነው የሚሰጠው እና ልቡ ስላለው ኪሱ የሌለው ህዝብ ልቡ ስላለው ኪሱን ገልብጦ የሰጠው አብሮነቱን ፍቅሩን ለማሳየት ነው እና በዛ ገንዘብ ደግሞ ነፍሷ በሰላም እንዳታርፍ እንደዚህ አይነት መባላት እንደዚህ አይነት ጥያቄ ሰርታ ያመጣችው ይመስል ልጅቷ እንዳታርፍ እንደገና እንደዚህ አይነት ብጥብጥ መፍጠር እንደዚህ አይነት የዩቱብ ነጋዴዎች ገና ሀዘኑ ጠገግ ሳይ ሩጫ ለማቅረብ ሩጫ ሀሜቱን ለማውጣት ሩጫ በቃ ማለት የነበረው ነገር ምንድነው? ምንድነው ትርፋችን? ምንድነው ጥቅማችን? ምንድነው ልናገኝ ያሰብነው ትርፍ ምንድነው? አረ በምትሰሩትና በምታረጉት ነገር ሰማይ ምን ይላል ይባላል። ሰማይ በዚህ ነገር እኔ አሁን ይሄን ነገር ልናገር ሳወርድ ነበርና እባካችሁ በእንደዚህ አይነት አካሄድ ነገር እኮ የሚታመሙ አሉ፣ ብዙ ሊረዱ የሚገቡ አሉ፣ ብዙ የትውልድን እጅ የሚጠብቁ አሉ። የእነሱንም መንገድ ማቋረጥ ነው፣ ለእነሱም ያለ የልብ መነሳሳትን መስበር ነው። ልክ አህያ እኔ ከሞትኩ ሰርዶ አይብቀል እንዳለችው አይሆንባችሁ ማለት ደስ አይልም። በቃ እሷ ሄዳለች እኮ ዋነኛ አጀንዳችሁ ልትሆን የሚገባው የልብ ስብራታችሁ ልትሆን የሚገባው የእናንተ ድምቀታችሁ የነበረች ልጃችሁ የአብራካችሁ ክፋይ የነበረች ልጅ ሄደች እኮ ሄደች፣ ላታገኟት ሄደች። ይሄ ሰርታችሁ ደክማችሁ ብትሰሩ ልታገኙት ስለምትችሉት ነገር እሷን አስወጥታችሁ እንደዚህ አይነት ነገር በጣም አዝኛለሁ። የተባለውም ልጅ ጮኛዋ እኔ በግሌ ብጠይቁኝ አክባሪው ነኝ። ሰው ካንሰር ተብሎ መዳን ተስፋ የለውም 4ኛ ደረጃ ተብሎ ለዛውም የጨጓራ ሆኖ ያ ማለት የሚወጣ ነገር አለ፣ ብዙ የሚረብሹ ነገሮች አሉ። ያንን ሁሉ እዚህ ያለውን ሕክምናዋን ጨምሮ እዛ ብቻ ታይላንድ ብቻ 7 ወር ነው አብሯት ሲሆን ሰውን ማስታመም አይደለም እንደዚህ የሚወጣ ነገር ያለው የሆነ ነገር ያለው ነንስቶፕ ጩኸትና ረብሽ ያለው ማቃሰት ያለው ህመምተኛ አይደለም። ጸጥ ብሎ ይተኛል። በየ3 ሰዓቱ ማገበጥ ማድረግ የሚጠበቅብንን እንዴት እንደሚከብድ የሚያውቀው ያውቀዋል። ወጣትነቱን ልጅነቱን መሸሽ በሚገባው አይ ይሄ ነገር አያዋጣኝም ብሎ ላጥ ብሎ መሸሽ በሚገባው ታይም አብሮ የቆመ ሰው አብሮ የለም መዳን እድል የለም እየተባለ ጨለማ እየተነገረው አብሬ ቆማለሁ ብሎ አብሮ ቆሞ የሄደን ሰው ልብስ ሻንጣ ሞላ። ታይላንድ ማለት እኔ በጣም ብዙ ጊዜ ሄጃለሁ። በጣም ቺፕ ልብስና ጫማ ርካሽ የሆነበት ሀገር ቢኖር እሱ ነው። ዳነችልኝ በቃ ላገባት ነው ብሎ ይዟት በድል ይዞ የሚመለስ እጮኛውን ይዞ እየተመለሰ ልብስ ይዞ ተመለሰ ብሎ ማማት። ካሜራ ደቀነ። ክፍሉ ነው ያስቀመጠው ካሜራውንም አይደለ። በቃ የጠረጠረው ነገር ካለ ማስቀመጡ ትክክል ነው። ክፍሉ መግባቱ ለምን አስፈላጊ ሆነ? ይሄ ሲዝኑስ ነው ወይ? ገና ሰልስት ላይ ሊቀብር እጮኛውን ሊቀብር ማያውቀው ምድር ላይ ሄዶ በተቀመጠበት ገብቶ ጠርቶ ማዋከብ ምን የሚሉት መንፈስ ነው? ምንድን ነው ያረገው? አይበልጥም ወይ? እነዛ የተነሳው ዘማሪ ይስሐቅ እግዚአብሔር ይባርክ፣ ነገ ሌላው እንደዚህ ቢታመም እንዳይደርስለት ልታረጉት ነው? ያንን ሁሉ ሰዓት ቁጭ እያለ በየቀኑ በቲክቶክ እየለመነ ሰበሰበላትን ያስተካከለላትን አብሮነቱን ሊያሳያት ይዟት የሄደውን ይስሐቅ ትራንስፖርቱን ከዛው ተቆርጧል ማለት ነው። እና ራሱ ቆርጦ መሄድ ነበረበት። የተሰጠው ገንዘብ ሰዎች እዛ እጃቸውን የዘረጉት ለሕክምናው ነው።
የእሱ አብሮ መሄድ እኮ የሕክምናው አንድ አካል ነው መሰለኝ አይደለም እንዴ? እኔ አላቅም። እኔ ታይላንድ ቤተሰብ ታሞብኝ ይዤ አውቃለሁ እና አብሮኝ የሄደ ሰው በራሱ ፍቃድ ራሱን ችሎ አብሮኝ ሄደ። ሌላ ደግሞ የቤተሰብ አጋር ከኔ ጋር እንዲሆን ስወስድ እኔ ነኝ የቻልኩት። ሙሉ ትራንስፖርቱ ወጪውን እዛ የነበረውን ኮስቱን እኔ ነበር የቻልኩት። ምክንያቱም ያ ሰው ለእኔ ነው እዛ ያለው። ለእሷ እዛ ሄዶ ትራንስፖርት ከሱ ማውጣት ነበረበት። ከዛ ተጠቀመ ብሎ ማውራት ወዴት እየሄድን ነው? አረ እናስብ። እኔ በቃ የምለው እግዚአብሔርን እንፍራ። ለምንናገራት ነገር እንደምንጠየቅ ሰማይ እንደሚጠይቀን የእግዚአብሔር ዓለም ላይኛው መንግስት እንደሚጠይቀን አንርሳ። የሚጠይቀና እያንዳንዷ ለምንናገራት ላወጣናት ነገር ይጠይቀናል። ትውልድን የማያንስ ትውልድን የሚሰብር የልብ ክፋትን ብቻ የሚገልጥ ሀሳብን ለሆነች ጥቅማጥቅም ስርፍራፊ ሳንቲም ብለን የምንናገረውን እንወቅ። መልካም የሰሩ ሰዎችን ስራ ባዶ አናድርግ። ማለት ስራ ሲሰራ ስህተቶች ሊኖሩ ይችላሉ። አሁን እኔ ፐርፌክት ነው እንትና ማነው ወጮኛዋ ፐርፌክት ነው ይሳቅ ስለ ፐርፌክሽን እያወራሁ አይደለም፣ ግን የሰሩት ይተልቅብን። እውነት ነው። ነጭ ወረቀት ላይ ጥቁር ዶት ብትኖር ዶቷ ነች የምትታየው። ይህንን አውቃለሁ። ግን እኛ እንደ ክርስቲያን እናስተውል ፕሊስ። ነገ ብዙም ይረዷሉ፣ ብዙም ይቸገሯሉ። ለነሱ የሰውን ልብ አትዝጉ እባካችሁ። እውነቴን ነው። የምወዳችሁ ሁላችሁንም ያወጣችሁትን እወዳችኋለሁ። ይህንን ከምንም ማለት ከንጹህ የእህትነትና የእናትነት ልብ ብቻ ነው ይሄንን የምለው። የእውነቴን ነው የምለው እና ፕሊስ እግዚአብሔርን በመፍራት ይሁን። ይቺ ልጅ ታሳዝነን። እኔ እውነቴን ነው መዝሙሮቿ ሲለቀቁ መዝሙሮቿን ስሰማ ዛሬም የማልቆጣጠረው ሀዘንና የልብ ስብራት ልቤን ላይ የሚሰማኝ ህመም ይሰማኛል። እሷ ታሳዝነን። እየናፈቀች ትዳሯ ሰርግ እየናፈቀች ጋብቻ እየናፈቀች ማገልገል እየናፈቀች መሮጥ እየናፈቀች በቃ ለተባለች በቃ ውጫሽ እስከዚህ ነው በቃሽ ለተባለች በቃ ይሄ ብዬ ምናምን ብዬ አልልም። አያስፈልግም። አልቋል። ምንም እንዲህ ብዬ ነበር እንዲህ ያሰቤ ነበር ብል ምንም የሚመለሰው ነገር የለም። ስለዚህ ምንም አያስፈልግም። የሆነ ሆኗል። እግዚአብሔር በነገር ሁሉ ትክክል ነው። እግዚአብሔር በነገር ሁሉ አዋቂ ነው። እሱ በስራው አይሳሳትም። ለምንም እንዴትም የማይባል ሉዓላዊ የሆነ አምላክና አባት አለ። በስራው ትክክል ነው። አሜን፣ እሺ፣ ይሁን፣ ይደረግ ብቻ የምንለው የተፈራ የተከበረ ታላቅና ገናና አምላክ በሰማይ አለ። እሱ የወደደውን አድርጓል። ምንም አልልም። ግን ከዚህ በኋላ ላለው እባካችሁ ቤተሰቦቿ ያወሩትን እየቀዳችሁ አትልቀቁ። ስንፍናቸውን ድካማቸውን ነው የምታሳዩት። እስቲ በለቀቃችሁት ቪዲዮ ስር ገብታችሁ ያሉትን የህዝብ ኮመንቶች ተመልከቷቸው። አስፈረዳችሁባቸው፣ አሳደባችኋቸው፣ አስተቻችኋቸው፣ ያዘናችሁላቸው መስሏችሁ ስልካቸውን እያስቀ ማን ነው የሚያዝነው? እንዴት ነው የሚታዘነው? የተቀበሉት ልጁን ሊቀብር እየሄደን ውሃ ሳንጠጣ ምግብ ሳንበላ ያለ አባት ነው የሚታዘነው? ስለ ገንዘብ እሷን ትተው ስለ ገንዘብ ስላወሩ ነው። ሰዎቹ ከምን አኳያ እንዳወሩ እናንተና እነሱ ያውቁታል። ህዝብ ግን ያወሩትን ነው የሚሰማው። እናንተ ግን ማመጣጠን ትችላላችሁ። የምታቀርቡትን እኔ በስንፍና የሆነ ነገር ባደርግ የሆነ ሰው ከቨር ሊያደርገኝ ይገባል። ከቨር አድርጓቸው። ደስ አይልም። እንሰማለን፣ እንፈርዳለን። ይሄ የሰው ኔቸር ነው። ምን የሚሉት ፈሊጥ ነው። እንሰማለን፣ አንፈርድም። እግዚአብሔር ነው አይኑ እንዳየ ጆሮ እንደሰማ የማይበየ አንድ አምላክ እግዚአብሔር አለ። የሰው ልጅ ኔቸሩ ነው። ምክንያቱም እግዚአብሔር ሰው አይደለም ብሎ ነው። አይኑ እንዳየች አይፈርድም፣ ጆሮ እንደሰማ አይበይም። ለምን? ሰው ስላልሆነ። ሰው ግን አይኑ እንዳየ ጆሮ እንደሰማ ይበይናል። ይሄ ነው እውነታው። ያለው እውነት ነው። ያለውን እውነት ዲና ያናደርገው። ስለዚህ ለሰው ለሚሰማው ለምታሳዩት ነገር ተጠንቀቁ። እንሰማለን፣ እናያለን፣ አንፈርድም። ዋዳዝ ይሄ ትርጉሙ
ጥሩ ያልሆነ ነገር ነውና አይቶ ሰው ይፈርዳል፣ ሰምቶም ይፈርዳል። ስለዚህ የሚሰማውንና የሚያየውን መጥናችሁ አስተካክላችሁ አቅርቡለት። እንዲሁ እንዳለ ዝርግፍ አታድርጉለት። ፕሊስ እግዚአብሔርን በመፍራት እንኑር። ሰዎችን በማገዝ ዋጋ አይጠይቀንም። ቅን ማሰብ፣ ቅን ነገር ማድረግ በነገራችን ላይ ዋጋ አይጠይቅም፣ ኮስት የለውም። እሱን እናድርግ። የሆነ ሰው ሲያወራ ያንን ሰው ጉድት የሚያደርግ ኮመንት ለመጻፍ የሆነ ነገር ለማድረግ እባካችሁ ምንም አታገኙበትም። የእውነቴን ነው የምላችሁ እና እወዳችኋለሁ። ፕሊስ